በምስራቅ አርሲ ከአቦምሳ ከተማ ወደ አስኮ አንድ ሙሉ ተሳፋሪዎችን ይዞ በመሄድ ላይ በአርሲና በተለያየ ቦታ ተጨፈጨፍን ለምትል መፍትሄው ይሄ ነው። አድምጥ። ላክበር ብለው እኔንም መተው ካሉኝ ገለዋን አርገው የዘጠኝ ወር እኔ ነፍሰ ጡር ነኝ፣ አትግደሉኝ። አብይ ኦርቶዶክስ ጠላት ነው። መግደል መሸነፍ ነው ያለ መንግስት አሁን ገዳይ ሆኖ መጣ። ያረጃል ያለም ዝና። ሰላም የተወደዳችሁ የዋስቲ ቤተሰቦች እንደምን አላችሁ? ድጋሚ በአዲስና በወቅታዊ መረጃ ተመልሼ መጣሁ። በአርሲ የደረሰ አሳዛኝ ዜና አለ። በትላንትናው ዕለት ከአቦምሳ ከተማ ወደ አስኮ በሚሄደው መኪና ላይ የደረሰ ጥቃት አለ። ሙሉ መረጃውን የማስመለከታችሁ ይሆናል። እናንተም ቪዲዮ ከመጀመራችሁ በፊት ላይክ እና ሼር አድርጉ። ከመሸ ከአርሲ አሳዛኝ ሰበር ተሰምቷል። ሁላችሁም አዳምጡት። ይሄ ቪዲዮ አቅም እንዲኖረው ሁላችሁም ፎሎና ሼር አድርጉት። በዛሬው ዕለት ሰኔ 6 2018 ዓ.ም በምስራቅ አርሲ ከአቦምሳ ከተማ ወደ አስኮ አንድ ሙሉ ተሳፋሪዎችን ይዞ በመሄድ ላይ የነበረ የህዝብ ማመላለሻ ከቀኑ 6 ሰዓት አካባቢም በታጣቂዎች ታግተው መወሰዳቸውን የአካባቢው የዓይን እማኝ ለአዩ ዘሐበሻ ገልጿል። እገታው የተፈጸመው ከከተማው ትንሽ ኪሎ ሜትር ርቀት ላይ ሲሆን በቅጥቅጥ አይሱዚ ውስጥ የነበሩ ሁሉም ተሳፋሪዎች መወሰዳቸውም ተገልጿል። ከጥቂት ሳምንታት በፊት በዚሁ አካባቢ በኦርቶዶክስ እምነት ተከታዮች ላይ ጥቃት መፈጸሙ ይታወሳል። ሙሉ ቪዲዮ እንደተመለከታችሁት ነው። በምስራቅ አርሲ አሁንም አንድ መኪና ሙሉ ህዝብ ታግቷል። ነገሮች ወዴት እያመሩ ነው? ከዚህ በፊትም በየቦታው አንድ መኪና ሙሉ ህዝብ ይታገታል። ነገሮች ግን እንደ ቀልድ ከመወራት ውጪ ምንም አይነት መፍትሄ እየተሰጠ አይደለም። ሐሳባችሁን በኮሜንት አጋሩልኝ። ብፁዕ አቡነ ማትያስ ያስተላለፉት አንድ መልእክት አለ፣ አሰምቻችሁ ልመለስ። ከዚህ ሌላ ሁሉን ማወቅ አለባችሁ ብያለሁና ሁሉንም ማወቅ አለባችሁ ብያለሁና ስለ ቤተ ክርስቲያናችን ወቅታዊ ሁኔታ ወቅታዊም አይደለ የኖረ ነው የቆየ ነው። ነገር ግን ስለ ቤተ ክርስቲያናችን ሁኔታ እኔ ያለኝን ልገልጽ እፈልጋለሁ ለጉባኤው። ይሄ ጉባኤ ቅድም እንደተናገርኩት በአመት አንድ ጊዜ ብቻ ነው የሚገኘው እና ይሄ እድል እንዲያመልጠኝ አልፈልግም። ማሰማት አለበት ያለውን ችግር ሁሉ። ችግሩ ምንድነው ትልኝ እንደሆነ ችግሩ ቤተ ክርስቲያናችን በቅኝ ግዛት ተይዛለች፣ በቅኝ ገዢዎች ተይዛለች። ቤተ ክርስቲያናችን በቅኝ ግዛት ተይዛለች። ማወቅ አለባችሁ፣ መረዳት አለባችሁ። ይሄ ጉዳይ በኋላ አልሰማንም አላየንም እንዳትሉ። ማነው ቅኝ ገዢው? አንድ ማህበር፣ ሁላችሁም የምታውቁት ማህበር። በምንድነው የቅኝ ግዛት ወደ ቅኝ ግዛት የተዳረገችው? በገንዘብ፣ በራስዋ ገንዘብ ከራስዋ በተሰበሰበ ገንዘብ በቅኝ ግዛት እንድትገዛ አድርጓታል። አዎ ይሄ ከዚህ የዋሰ ክፉ ነገር የለም። በእውነቱ ቤተ ክርስቲያናችን እንግዲህ መቼም ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ በራእይ ለቅዱስ ጳውሎስ ንግር ወይ ታርምም ነው ያለው። እኔ እናገራለሁ፣ በሥራ ላይ መዋል አለማዋሉ የእናንተ ጉዳይ ነው። እኔ ግን ከራሴ አወርዳለሁ ይሄን ጉዳይ፣ ከራሴ አወርዳለሁ ይሄን ጉዳይ። አዎ ይሄንን ይህ ነገር ቤተ ክርስቲያናችን መብቷ፣ ክብሯ፣ ሀብቷ ሁሉ ተወስደዋል። ብትወዱም ባትወዱም ተወስደዋል። ክብሯ ተነፍጓል፣ መብቷ ተወስደዋል፣ ገንዘቧ፣ ንብረቷ ተወስደዋል። ይሄ መመለስ አለበት። ባለፈው ዓመት እዚህ አንድ ውሳኔ ያሳልፋችኋል። አሳልፈዋል። ይሄ ጉባኤ ባለፈው ዓመት በቁጥጥር ስር ይዋል፣ ማህበሩ በቁጥጥር ስር ይዋል፣ ቤተ ክርስቲያን ትቆጣጠረው፣ ወደ ስርዓት ወደ ህግ ይግባ ብላችሁ ውሳኔ ያሳልፋችኋል። በዚህ ጉባኤ በእንደዚህ አይነት ጉባኤ አንድም አልተደረገም። ምክንያቱም እነሱም ፈቃደኞች አይደሉም። ማን ስጠይቋቸው እንዴ? እና ይሄ ጉዳይ ሁላችሁም እንድታውቁ ፈልጋለሁ። እኔ መናገር ማወጅ ነው እንጂ እኔ ብቻዬን የምሰራው ነገር የለም። ቤተ ክርስቲያናችን ከቅኝ ተገዥነት ትውጣ፣ ካህናቱ ከሰቀቀን ከችግር ከመከራ ይውጡ።
እኔ መልእክቴን ማስተላለፍ አለብኝ። ቤትም ቢሆን መልእክቴን ማስተላለፍ አለብኝ። አዎ እኔ እችን ቤተክርስቲያን ለመጠበቅ ነው የተቀመጥኩ ብዬ ነው የማምነው። እችን ቤተክርስቲያን ለመጠበቅ ነው። ሁለት ቤተክርስቲያን የለም በኦርቶዶክስ ቤተክርስቲያን ውስጥ አንድ ቤተክርስቲያን አንዷን ቤተክርስቲያን ብቻ ነው የምመራው እኔ። ሌላ ቤተክርስቲያን የለም። ሁለት ቤተክርስቲያን ልመራ አይደል የተቀበልኩት። ሁለት ቤተክርስቲያን ልመራ አልተቀመጥኩም። አንድ ኦርቶዶክሳዊት ታሪካዊት ቅድስቲቱን ቤተክርስቲያን ልመራ ነው የተቀመጥኩትና ይሄን ጉዳይ አሁን እናንተ በዚህ አዋጅ ወይም በዚሁ መግለጫ እንድትሰሩበት ነው እየነገርኳችሁ ያላችሁት። እኔ አባ ማቲያስ አላበደም። አዎ መልእክቱን እያስተላለፈ ነው ያለው። መልእክቴን እያስተላለፍኩ ነው ያለሁት ለእናንተ። አዎ ስለዚህ ይህን መልእክት በጸጋ ተቀበሉልኝ ብዬ እማጸናችኋለሁ። እና እግዚአብሔር ይባርከን። አባታችን የተናገሩትን እንደሰማችሁት ነው። ቤተክርስቲያናችን በቀኝ ግዛት ተገዝታለች ሲሉ ነበርና መናገር ያለብኝን እናገራለሁ፣ እኔ ማስተዳደር አንዲት ቅድስት ቤተክርስቲያን ነው ሲሉ ሲናገሩ ነበርና እኔ ምንም ማድረግ አልችልም ብቻዬን ሲሉ ነበር መጨረሻ ላይ ስትመለከቷቸው እንደሰማችሁት ከሆነና ሁላችሁም ሐሳባችሁን በኮሜንት አጋሩኝ። አንድ ቪዲዮ አስመልክቻችሁ ልመለስ። አብይ ኦርቶዶክስ ጠላት ነው፣ የኢትዮጵያዊነት ጠላት ነው። በፍጹም ሀገራዊ ድርድር አይሰራም። በቤተ ክርስቲያን ውስጥ እንኳን ዛሬ የሰላም ድርድር ይደረግ ብለው ከማን ጋር ነው ድርድር የሚደረገው? ኢትዮጵያዊ ከሆነ ሰላምን የሚፈልግ ሕዝብን የሚያዳምጥ ቢኖር እውነት ነው ሰላም። አያችሁ፣ አገራዊ ድርድር ከአብይ ጋር ይቻላል ወይ? ይቻላል ወይ? ሰላምን ስለምንጠላ አይደለም፣ አብይ ቤተ ክርስቲያንን ስለሚጠላት ነው። አባቶቻችን አሁንም የምንለምናችሁ እንደ አቡነ ጴጥሮስ በእውነት ላይ ቆሙ እንጂ አብይ መፍትሄ አያመጣም። አብይ መፍትሄ አያመጣም። ይሄንን በልባችን ይዘን ወጣቶች አሉን፣ ማህበራት አሉን፣ ካህናት አሉን። በዝምታ እስከ መቼ ድረስ እንሞታለን? ኦርቶዶክስ በመሆናችን የአንገትሽን ሐብል በትሺ፣ የአንገትሽን ክር በትሺ። እኔ ክሬን አልበትስም። የ9 ወር ጽንስ ሆድሽ ውስጥ ያለው ቀድጄ አወጣለሁ ካለዛ አላህ አክበር ብለው እኔንም መተው ካሉኝ ገለዋን አድርገው የ9 ወር እኔ ነፍሰ ጡር ነኝ፣ አትግደሉኝ፣ የምትፈልጉትን ነገር ውሰዱ። ገንዘብ ሰጥተው እኔ ከአቅሜ በላይ ሆነ። አንገታችን ላይ ካራ አድርገን ዛሬ ይሄ ልጅ ቀድን ካላየን በፍጹም የአማራ ልጅ አይወለድም፣ የክርስቲያን ልጅ አይወለድም ብለው እናቶች ፍረዱኝ። ይህን ነገር ትላልቅ የሃይማኖት አባቶች ፍረዱኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ፍረዱኝ። ባለቤቴን አጥቻለሁ። የኢትዮጵያ ይፍረደኝ፣ ይፍረደኝ። ኦርቶዶክስ በመሆኗ የ9 ወር ጽንስ ሆዷ ይዛ ገለዋን አድርገዋት አንገቷ ላይ ካራ አድርገው ቅደድና ልይ ክርስቲያን አይወለድም እያሉ እናቶች ፍረዱኝ። የሃይማኖት አባቶች ፍረዱኝ። ይህ ሕፃናት ፊት ነው የተደረገው። ሕፃናት ፊት ነው የተደረገው። ሕፃናቶች አእምሯቸው ተበላሽቷል። ምን ላድርጋቸው? የሉ ሰዳቸው። ሌሊት አይተኙም፣ ቀን አይተኙም። እናንተ ፍረዱኝ። ቪዲዮ እንደተመለከታችሁት ነው ወንድማችን በያስተላለፈው መልእክት ሰምታችሁታል። አንዳንዴ እንደዚህ ለማቅረብ ራሱ ያማል የእውነት
ኦርቶዶክሳውያን ምን አይነት ጊዜ ላይ ነው የደረስነው? እስከመች ነው እንደዚህ የምንሆነው? እስከመች ነው ፍትህ ብለን የምንጮህ? የሆነት ወንድማችን ሲናገር ሰምታችሁታል አይደል? ብቻ ሐሳባችሁን በኮሜንት አስቀምጡልኝ። ወደ ቀጣይ ቪዲዮ እንለፍ። መግደል መሸነፍ ነው ያለ መንግስት አሁን ገዳይ ሆኖ መጣ። መሸነፉ አየኸው፣ በራሱ መሰከረበት። አረ ማን ነው ግደል ያለው? አሁን መግደል መሸነፍ ከሆነ ለምን ይገላል? ግልጽ በሆነ ቋንቋ ያጣሉናል። አሰራቂ ነን ብለው መሃል ገብተው ይበጠብጡናል። ኢፌክ ነው፣ ጅልነት ነው ይሄ። ኦርቶዶክሳዊነት ማንነቱ አድማስ ወዲያ ማለፍ የሚችል ከናጅብ አልፎ የሚሄድ አድማስ የማይገድበው ጽርሐ አርያም ብትፈልግ የምታገኝበት ማንነት ያለህ ነህ። በሚያልፉ መሪዎችና ባጭበርባሪዎች የምንታለል አለመሆናችንን መግለጽ ያስፈልጋል። ይሄ ነው ተው ማለት ያስፈልጋል። ለመምህራችን ቃልዮት ያሰማልን። በመቀጠልም ብዙ አርቲስቶች ለአርሲ ድምጽ እየሆኑ መገኘታችሁን ብዙዎቻችሁ ታውቃላችሁ። በዛም ምክንያት ማስፈራሪያ እየደረሳቸው ነው። ሙሉ ቪዲዮን አስመልክቻችሁ ልመለስ። ሁልጊዜ በተመሳሳይ መንገድ ለምን እንደምንመታ አይገባኝም። ተበዳይ ዝም ሲል ተከሳሽ ይሆናል። እየሆነላችሁ ነው ነገሩ። ይሄን ቪዲዮ ሼር፣ ኮፒ ሊንክ ከማድረግ ትጀምሩልኛላችሁ። እኛ ኦርቶዶክሳውያን ለምን እንደሆነ አላቅም መቼውንም የማይፈታ አንድ ትልቅ ችግር አለብን። ከፊት እየቀደሙ የሚያበረቱን ቆርጠው እንድንቆርጥ የሚያደርጉንን ሰዎች የመጠበቅ ችግር፣ ወይ ብቻቸውን እንተዋቸዋለን ወይ ደግሞ እኛ ራሳችን ይባሱኑ ከኋላ ሆነን ወጊዎቻቸው እንሆናለን። በእንደዚህ አይነት ሁኔታ ሰዎችን ስንቀያይር ሰዎች ሳይበረክቱልን በዚህ አይነት ሁኔታ እንድንገኝ ሆነናል። ጠላት ሆኖ የተነሱብንም ሰዎች ይህንን ነገር በደንብ ተረድተው ጫናቸውን በደንብ አድርገው ያሳድራሉ። ትግሎች እንዳይቀጥሉ ባለንበት መነቃቃት እንዳንጓዝ ብዙ አይነት የራስ ምታቶችን በእንደዚህ አይነት ሰዎች ላይ ይፈጥራሉ። ይኸው በየሙያቸው አንጋፋና ታላላቅ የሆኑ ሰዎችን ሰሞኑ እንዴት እያሳቀቁ እንደሆነ ተመልከቱ። አርሲ ላይ የተቀደሰ ተግባር እንደተፈጸመ ፍትህ ብለው የሚጠይቁ እነኝን ታላላቆች እንደምትመለከቱት ለህግ ይቅረቡ እያሉ እያሳቀቁ ነው የሚገኙት። አንዳችንም እንኳ ከጎናቸው አንቆም። ይታሰሩ፣ ትግል ውስጥ ይለፉ፣ ዛቻ ይድረስባቸው፣ እኛ ገበያው ላይ የለንም። ሁልጊዜ በእንደዚህ አይነት ሁኔታ ለራሱ ነው ሰውየው በሚል ማቅለያ ቃላት ብቻውን እንዲሆን እናደርገዋለን። ይሄ መሆን መቻል የለበትም። እንጠባበቅ፣ ከነምናምናችን እንዋደድ፣ ከነምናምናችን ቤተክርስቲያን ውስጥ መገኘታችን አስፈላጊ ነው። ጎረምሳውም ጳጳሱም እኩል ለቤተክርስቲያን ያስፈልጋል። እርስ በርስ እንጠባበቅ፣ ግዴላችሁም። እያሳሰርን ዝም የሆነ ነገር እየተደረገን ዝም ይሆንና ትግሎች አይቀጥሉም። አርሲን በ4 ቀን በ5 ቀን ድብና አድርገን ረሳናት። ይሄ የሆነው በእንደዚህ አይነት ተደራራቢ ጫናዎች ምክንያት ነው። አይኖቻችንን ከምንም ነገር በላይ ለኦርቶዶክስ ተዋሕዶ ቤተክርስቲያናችን እንግለጥ፣ እንጠባበቅ፣ እንዋደድ፣ ወደፊት በአቋም በመምረር እንጓዝ። ወንድማችን የተናገረውን መልእክት እንደሰማችሁት ነው። ብዙ አርቲስቶች ለአርሲ ኦርቶዶክሳውያን ድምጽ እየሆኑ ይገኛሉ። በዛ ምክንያትም ከተለያየ አቅጣጫ ብዙ ማስፈራሪያዎች እየደረሱባቸው ይገኛሉ። ሁላችንም ድምጽ ልንሆናቸው ይገባል። አንድ ቪዲዮ አስመልክቻችሁ ልመለስ። በአርሲና በተለያየ ቦታ ተጨፈጨፍን ለምትል መፍትሄው ይሄ ነው። አድምጥ። መፍትሄው መደራጀት ነው። መፍትሄው መሰባሰብ ነው። መፍትሄው ራስን ማንቃት ነው። መፍትሄው መታጠቅ ነው። አንድ ሞኝ ናዳ መጣል ቢሉት ምን አለ ነው የተባለው? ተውት ተከናንብ ያለው አላሉ። የከበበህን ጠላት የከበበህን የሳት ቀለበት ጭድ ውስጥ በመደበቅ አይደለም የምታመልጠው፣ ናዳውን በክንብንብ አይደለም የምታመልጠው። ከቻልክ እንኳን የሰው ልጅ ሰማዩንም መሬቱንም በማስታጠቅ እንጂ እንሰባሰባለን፣ እንሰለጥናለን። በየትኛውም ቁመና ለሚመጣ ጠላት ራሳችን ዝግጁ አድርገን እንጠብቃለን። በዚህ ጊዜ አንዳችን ለአንዳችን እንቅፋት ልንሆን ብንሞክር ታሪክ ነገ ጥርስ አውጥተው ይስቅብናል። እነዚህ ጅሎች የእሳት ባህር ላይ ቁመው እንኳን አንድ መሆን ያቃታቸው ከንቶች ነው የሚለን ታሪክ። በዚህ ወቅት የሚጠበቀው ከእናንተም ከኛም መደጋገፍ፣ እንደ ወንድም መመካከር፣ እንደ ወንድም መከባበር፣ እንደ ወንድም በአንድ አፍ ማውራት ነው። የበጎች እረኛ ካልተደጋገፉ አንድ እረኛ ብቻ ይበዛል እንቅልፍ ይላሉ። እረኞች መደጋገፍ ባለመቻላቸው መንጋው እያለቀ ነው ያለ። ስለዚህ ጥሩ እረኞች እንደጋገፍ፣ በአንድ አብረን እንቁም። ኦርቶዶክሳውያን መልእክቱን ሰምታችሁታል። እርስ በርስ እንደጋገፍ፣ አንድ ላይ እንደራጅ። ያለበለዚያ ሁልጊዜ እንደዚህ እንደምናለቅሰው እንደዚህና ከማውራት ውጪ በየቦታው ከማልቀስ ውጪ ምንም አይነት መፍትሄ አናመጣም። በመጨረሻም አንድ ቪዲዮ ላስመልክታችሁ። ሰሞኑን ውጤቱ ሙሉ ለሙሉ ሳይገለጽም አቶ ሽመልስ አብዲሳ የኦሮሚያ ክልል ፕሬዝዳንት አንድ የተናገሩት ቋንቋ ነበር። ህዝቡ የራሱን ግዴታ ተወጥቷል። አሁን እኛ ትከሻ ላይ ነው
ኃላፊው ትከሻ ላይ ነው እንትን ያለው ከምኔው እንደሚያሸንፈው አወቁ። ውጤት ሳይገለጽ አሁን ድረስ ተገልጿል። ገና ቢጫው ይሰራል። ውጤቱ እኮ ነው አልተገለጸም። ባልተገለጸበት ሁኔታ ግን ተረባርቦ ሁሉም ሰው የሚያወጣው መግለጫ ስታይ ገና እኮ ውጤቱ አልተገለጸም። ውጤትን መጠበቅ አስፈላጊ ነው የሚሆነው። ከዚህ አንፃር ከዛኛው ምርጫ በጣም እንትን ያለ ነው የምልህ ህዝብ በግድ የተዋከበበት ሰው ምርጫ እምነት ያጣበት የምርጫ እንትኖች ተሰብስበው የተቀመጡበት በየቤቱ ያንኳኩ እዚያ አዲስ አበባ ከተማ ውስጥም ካድሬዎች ህዝቡን እንዲመዘገብ ያስጨነቁበት ወቅት ስለነበረ ይሄ ተገቢ አይደለም። መመረጥ መብት ነው፣ ግዴታ ነው፣ መብት ነው። ከፈለክ ትመርጣለህ፣ ካልፈለክ አትመርጥም። ባለመምረጥ አንተ የምትጎዳም ከሆነ ልጎዳ አልመርጥም ብሎ ካለ መብት ነው። የሰውን ደግሞ ራይት ማክበር አለበት። በግድ አንገቱን አንቀህ የምታስመርጠው ዝም ብሎ የለበትምና ከዚህ አንፃር ሪላቲቭሊ ያለፈው ምርጫ ይሻላል። እንደው ሳቦታጁ ቢሰራ እንኳን እንዲህ አይን ያወጣና ያገጠጥ አልነበረም። ገባኝ? እንዲህ አይን ያወጣ። ሁለተኛ የሀገሪቱ አስቻይ ሁኔታ ደህና ነበር። የዛን ጊዜ በጣም ሲምፕል ግጭት ነው እንጂ ያለው እንዲህ ይህን ያክል ችግር ምናልባት እንትን ላይ ነው ቤኒሻንጉል ጉሙዝ ላይ ነው የተሻገረው ምርጫው። የዛን ጊዜም ፓርቲዎቹ ነው ኦፌኮ ኦነግ አንወዳደርም ያሉት በመላ ኦሮሚያ ያለው ቢሮዎችን ተዘጋ ነው። እኔም በሄድኩበት ቦታ ያየኋቸው አሉ ቢሮዎቻቸውን ዘግተው ዘን ራሳቸውን አገለሉ። ቦይኮት ማድረግ ደግሞ ራይታቸው ነው። ይሄን ኤክሰርሳይስም ለፓርቲዎች አሳዩ። አየህ፣ ይሄ የተሻለ ዲሞክራሲ ነበር። አሁን ግን በዚህ አይነት መልኩ አይደለም። በግድ ከምትጎርስበት እጅ ላይ የተቀማ ነው ድምጽ የተወሰደው። ይሄን ደግሞ ስንት ሰው ታዘበው? ሪሊ አሁን አማራ ክልል ላይ ያለውን ምርጫ ኦሮሚያ ላይ ወለጋ ኤሪያ ላይ በክፍል ሸዋ ጉጂ ምዕራብ ምስራቅ ጉጂ ያለውን ማን አየው? ሪሊ እንደኛ እኮ ከዛ ማህበረሰብ ነው የወጣነው። እንሰማለን እኮ በጣም ብዙ ነገር ማህበረሰብ እኮ ደርሷል መረጃ እና እንደው ይሄን ምርጫ ውጪዎቹ በጣም ዲሞክራሲያዊ ነው ምናምን የአፍሪካ ህብረት ታዛቢዎች ኡሁሩ ኬንያታ የኢጋድ ሰዎች ስለመሰከሩት አለ። ለዚህ መንግስት የሚጠቅመው የሚያስተዳድረው ህዝብ ሲመሰክሩት እነኛ መሰከሩ አልመሰከሩ ህዝብ ከወደደ አንተን እነኛም ወደው ሳይሆን በግድ መንግስትን ይወዱታል። የነዛን ይሁንታ ብቻ ነው የምንጠብቀው። የውጪዎቹን ቡራኬ ስለሚያበድሩን እርዳታ ስለሚለግሱን እዚህ ህዝብ ግን በአንተ ላይ ቂም ይዞ ቋጥሮ እንዴት ነው የምታስተዳድረው? ይህን ህዝብ በጡንቻ እንዲህ ጨምቀህ በጠመንጃ ፈሙዝ። ቪዲዮ እንደተመለከታችሁት ነው። ሐሳባችሁን በኮሜንት አጋሩን። በመጨረሻም ደስ የሚል ዜና ይዤላችሁ መጥቻለሁ። መምህር ዘላለም ታዬ ተፈቷል። ሙሉ ቪዲዮን አስመልክቻችሁ ልመለስ። እግዚአብሔር ይመስገን። እጅጉን የምንወደው ወንድማችን መምህር ዘላለም ታዬ ተፈቷል። በጸሎት ያሰባችሁት ሁላችሁንም ማመስገን እወዳለሁ። አሁንም የታሰሩት እንዲፈቱ ወደ እግዚአብሔር በጸሎት እንድታሳስቡ በትህትና እጠይቃለሁ። እግዚአብሔር ይመስገን ወንድማችን ዘላለም ታዬ ተፈቷል። ቪዲዮን ተመልክታችሁታል። ሁላችሁም ኮሜንት ላይ የገባችሁ እግዚአብሔር ይመስገን በሉ። አሁንም ለታሰሩት ወንድሞቻችን ድምጽ መሆን አለብን። ሐሳባችሁን በኮሜንት አስቀምጡልኝ። ለዛሬ ይዤላችሁ የመጣሁላችሁ መረጃ ይህን ይመስላል። በአዲስና በወቅታዊ መረጃ እስከምንገናኝ ቸርቁ ያረጃል ያለም ዝና